نسيها إسلامي ستوديو يهن تمرزولا سكر لايك دست يسموال نسيها إسلامي ستوديو. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده، صلوات الله وسلامه عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، رمضان كقرآن قار النور بميل رأسنا زاري يمن التواوسو كيف نعيش مع القرآن في رمضان. عندما يتواوكوا الله سبحانه وتعالى رمضان يستواوكبت رمضان عند تلك ور كمهونو غارا كقرآن غارا بما يازنو ይህንን ወር ትልቁን ወር ያስተዋወቀው كما قال تعالى شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان. الله سبحانه وتعالى شهر رمضان بلو يا رمضان ور بم يستواوقبت ጊዜ ቁርአን የወረደበት ወር ነው ብሎ ነው ያስተዋወቀው። ቁርአን ማለት ደግሞ ምን ማለት ነው? ሁደን ሊናስ ለሰው ልጆች ምራቻ ነው። ለሰው ልጆች ቀና መንገድ የሚመራ ነው። ሐቁን ከባጢል የሚለይ፣ ጠቃሚውን ከጎጂ የሚለይ የሆነ ሐላሉን ሐራሙን ጠቃሚ የሆኑ ቁም ነገሮችን የያዘና ያካተተ የሆነ የበፊቶቹን ታሪክ የሚተርክ በመካከላችን ስለሚፈጠሩ አለመግባባት እና ችግሮችን የሚፈታ የሆነ ትልቅ መመሪያ ነው። ድስቱር አልሙስሊሚን ነው። የሙስሊሞች የህግ መተዳደሪያ ህግ ነው እና ይሄ ቁርአን ለሁ ሸእኑን ዐዚም ትልቅ የሆነ ጉዳይ ነው ያለው። አላህ ስብሓነሁ ወተዓላ ለዚህ ኡማ መርጦ የሰጠው ቁርአን ማለት ነው እና ይሄንን የተከበረውን ወር አላህ ስብሓነሁ ወተዓላ በሚያስተዋውቅበት ጊዜ ቁርአን የወረደበት ብሎ ነው ያስተዋወቀው። ቁርአን እንደሚታወቀው ዑለማዎችም እንደሚያስቀምጡት የወረደው አንድ ጊዜ ተጠቃሎ ከሰባተኛው ሰማይ ወይም ደግሞ ከዓርሽ ወደ ሰማዕ አዱንያ ቤተል ዒዛ የሚባለው ጋር የወረደው ተጠቃለው ነው አንድ ላይ ማለት ነው 30 ጁዝ። ከዛ በኋላ እንዳስፈላጊነቱ ደግሞ ወደ ነብዩ አለይሂ ሰላቱ ወሰለም በ23 ዓመት ውስጥ እንዳስፈላጊነቱና እንደ ሁኔታው ወርዷል። ይሄ ቁርአን በውስጡ አላህ Subhanahu Wa Ta'ala ይሄንን እንደዚህ ከፋፍሎ በሚያወርድበት ጊዜ የራሱ የሆነ ጥበብ አለው፣ የራሱ የሆነ ሕክማ አለው። በዋናነት ያስቀመጠው ምንድነው? ليثبت به فؤادك ልብህን ለማርጋት ሒፍዙና አቀራሩን መልእክቱን በተረጋጋና በሚመች መልኩ ለማስተላለፍ ነው እና አላህ Subhanahu Wa Ta'ala ይሄንን ቁርአን ከረመዳን ጋር በሚያያይዝበት ጊዜ የራሱ የሆነ ጥበብ አለ። የበለጠ ትኩረት እንድንሰጥበት፣ የበለጠ በቁርአን እንድንጠቀምና እንድንሰራበት ነው። إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من 1000 شهر. قرآن مورد يجمربت
برمضان ورنا بتلي بليلة القدر مالتنا إنا أنزلناه سيل قدم علماء يتكسوتن እንደገለጽኩት አንድ ላይ ተጠቃለው ነው የወረደው ኢንዛል ሲባል አንድ ላይ ሙሉ ለሙሉ በአንድ ጊዜ መውረድ ማለት ነው ነዘልና ሲል ግን ከፋፍሎ ማውረዱ ነው የሚያሳየው ማለት ነው ስለዚህ ነዘልናና አንዘልና የሚለው ቁርአን ላይ በመናይበት ጊዜ በዚህ አይነት መልኩ ልንረዳቸው ይገባል አላህ Subhanahu Wa Ta'ala አንዳንድ ቦታ ላይ አንዘልናሁ ይላል ልክ ሱረቱል ቀድር ላይ እንዳለው በሱረቱ አድ-ዱኻን ላይ ኢና አንዘልናሁ ፊ ለይለቲን ሙባረከ ኢና ኩና ሙንዚሪን እንዳለው ወነዘልናሁ ተንዚላ ይላል እንግዲህ እነዚህ ፈርቆቹ ልዩነታቸው ማወቅ ያስፈልጋል እና አንዘልናሁ በሚልበት ጊዜ በጥቅሉ ከዓርሽ ወይም ከሰባት ሰማይ ወደ ሰማዕ ዱንያ የወረደበት ቤተል ዒዛ የሚባለው ጋር የወረደበት ሲሆን ነዘልናሁ ሲል ደግሞ ከዛ እንዳስፈላጊነቱ ወደ ምድር ወደ ነብዩ አለይሂ ሰላቱ ወሰለም መውረዱ ነው የሚያሳየው ማለት ነው ስለዚህ ይሄ ቁርአን አላህ Subhanahu Wa Ta'ala በዚህ በረመዳን እንዳወረደው ሁሉ ረመዳን የምን ወር ተብሏል ሸህሩል ቁርአን ተብሏል ረመዳን የቁርአን ወር ተብሎ ይጠራል ለምንድነው ምክንያቱም ብዙ ቁም ነገሮችን የምናገኝበት ወደ ቁርአን የምንመለስበት ቁርአን ምን መልእክት እንደሚያስተላልፍና በውስጡ የያዘውን ነገር የበለጠ ተረድተን እንድንሰራበት ነው በሌላ ጊዜ አይቀራም ማለት አይደለም በሌላ ጊዜ ትተነው ረመዳን ላይ ብቻ እንቅራው ማለት አይደለም የበለጠ ትኩረት እንድንሰጥበት ነው አላህ Subhanahu Wa Ta'ala ይሄንን ረመዳን አላህ ከገጠመን ትልቅ የሆነ ፍርሳ ነው ትልቅ የሆነ አጋጣሚ ነው ይሄን እድል ልናስመልጠው አይገባም ምክንያቱም شهر رمضان فرصة كبيرة للقرب من الله من خلال ملازمة تلاوة القرآن الكريم هن القرآن بمقرات أطبقا بمياز وتدبر الآيات وتدبر آياته حق تدبره قرآن بدن بارغن እንድናስተነትነው ምንድነው ከዚህ መልእክት የሚጠበቀው ምንድነው ይሄ ቁርአን የሚያስተላልፈው መልእክት የሚለውን ቆም ብለን እንድናስተነትነውና እንድናስበው ነው የወረደው ማለት ነው كما قال عز وجل كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب ይሄ ኪታብ ነው ይላል አላህ Subhanahu Wa Ta'ala أنزلناه إليك ወዳንተ ያወረድነው የሆነ ይላል ሙባረክ የተባረከ ነው ሲል ኸይራቱ የበዛ ነው ማለት ነው ብዙ ኸይር ነገር አለው ብዙ ቁም ነገሮች ለሰው ልጆች በዱንያቸውም በአኺራቸው የሚጠቅማቸው ነገሮችን ሁሉ ያካተተ ነው ለሰው ልጆች የሚጠቅም ነገር የሚመራ ወደሚጠቅም ነገር የሚመራ ከሚጎዳቸውና የማይጠቅማቸው ከሆነ ነገር ደግሞ የሚያስጠነቅቅና የሚከለክል ነው ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ ዋናው ዓላማ የወረደበት ቁርአን የወረደበት ትልቁ ዓላማ ሊየደበሩ አያቲሂ ተደቡር ማለት ነው ቆም ብሎ አንቀጾቹን ያነበበ የቁርአን መልእክቶችን በደንብ አድርጎ ማስተዋል ማለት ነው ምንድነው ከዚህ መልእክት የሚፈልገው ከዚህ አንቀጽ አላህ Subhanahu Wa Ta'ala ለማስተላለፍ የፈለገው ቁም ነገርና መልእክት ምንድነው የሚለውን ቆም ብሎ በማየት ማለት ነው ይሄንን ለበለጠ ለመረዳት ትርጉሙን ማወቅ ደግሞ ወሳኝ ነው አንድ ሰው ትርጉሙን ካላወቀ ማዕናውን ካልተገነዘበና ካልተረዳ ተደቡር ሊያደርገው አይችልም ምናልባት በሚቀራበት ጊዜ በሚተላለፈው የአላህ ቃል በመሆኑ አንዳንድ ጊዜ ማልቀስ ሁኔታ ይኖራል ትርጉሙን ሳያውቁም ማለት ነው በተለይ ትርጉሙን ካወቅነው ደግሞ የበለጠ ቁም ነገር እናገኝበታለን አጅሩም ራሱ እጥፍ ድርብ ነው የሚሆነው ከዛ ተደቡር አድርጎ ከማይቀራው ሰው በተለየ መልኩ ማለት ነው እና ቁርአን እጅግ በጣም ወሳኝና አንገብጋቢ ነው ለህይወታችን ትልቅ ቁም ነገር ያለው የህይወታችን መመሪያ ነው በእያንዳንዱ ነገር አላህ Subhanahu Wa Ta'ala ቁርአን ላይ እንዳስቀመጠው ما فرطنا في الكتاب من شيء ብሏል تبيانا لكل شيء ብሎም በሌላ ቦታ ገልጸዋል ለሁሉም ነገር መግለጫ ነው ለሁሉም ነገር ማብራሪያ ነው እንደዚሁም ደግሞ ቁርአን ውስጥ ምንም ነገር አላስቀረንም ነው የሚለው ምንም ነገር አልተውንም
እንግዲህ ይሄ ማን ነው የበለጠ ትርጉሙንና መልእክቱን የሚረዱት? ዑለማዎች ናቸው። ከእያንዳንዱ መልእክት ከእያንዳንዱ አላህ Subhanahu Wa Ta'ala ካወረዳቸው መልእክቶች ቁም ነገር እንዳላቸውና መልእክት እንደያዙ የሚረዱት ዑለማዎች ናቸው። ለዚህ ነው አላህ Subhanahu Wa Ta'ala ፈስአሉ አህለ الذክሪ ኢን ኩንቱም ላ ተዕለሙን የእውቀት ባለቤቶችን ጠይቁ የማታውቁ ከሆነ ይላል። በማንኛውም ጉዳይ ላይ ማለት ነው። እና በዚህ ምክንያት የሆነ ሰው አንድ ዓሊምን ይጠይቃል። አንድ ዓሊም ጋር ይመጣና ቁርአናችሁ ውስጥ ሁሉም ነገር እንደተብራራና ምንም ነገር የቀረ እንደሌለ ትናገራላችሁና እስቲ ዳቦ እንዴት እንደሚሰራ የሚያሳይ መልእክት ንገረኝ ከቁርአን አለ። ይሄ ሰው ዓሊም ነውና እንግዲህ ዓሊሞች ዑለማዎች ጀዛሁሙላህ ኸይር አላህ Subhanahu Wa Ta'ala ተመኩን ፊል ዒልም ስለሰጣቸው አይደናገሩም፣ ግራ አይጋቡም። ቀጥታ ምን አለው? ና ብሎ በእጁ ይዞት የት ሄደ? ዳቦ ቤት ሄደ። ከዛ የዳቦ ቤቱ ዳቦ የሚሰራውን ሰው ጠራውና እስቲ ዳቦ እንዴት እንደሚሰራ አሳየናል። ዳቦ እንዴት ይሰራል? እንዲህ ይቦካል፣ እንዲህ ይደረጋል ብሎ መጨረሻ አብራርቶ ነገረው። ይሄ ነው አለ። ቁርአናችን ላይ ያለው ይሄ ነው። እንዴት ሲለው ፈስአሉ አህለ الذክሪ ኢን ኩንቱም ላ ተዕለሙን የእውቀት ባለቤቶችን ጠይቁ። የሚመለከታቸው ሸሪዓ ጉዳይ ከሆነ ሸሪዓ ጉዳይ የሚመለከታቸው ዑለማዎች አሉ። የዱንያ ሙዓመላ ጉዳዮች የሚመለከታቸው ሰዎች ካሉ የሚመለከታቸውን መጠየቅ ነው ማለት ነው። ስለ ሕክምና ገበሬ ሄደህ አይደለም የምትጠይቀው፣ ወይም ስለ ግብርና ዶክተር ሄደህ አይደለም የምትጠይቀው። ሁሉም አህል አለው፣ ባለቤት አለው። ስለዚህ ለቁርአንም ባለቤት አለው። ማናቸው? እነሱ ዑለማዎች ናቸው ማለት ነው። እያንዳንዷ መልእክት ቁርአን ላይ የምትተላለፈዋ የራሷ የሆነ ትርጉምና ቁም ነገር አላት። እያንዳንዱ የቁርአን አንቀጾች ስናያቸው አንዳንድ ጊዜ እዚህ ላይ የምናነበውና እዛ ላይ የምናነበው የሚጋጩ መስለው ሊታዩን ይችላሉ። ላኪን ሓሻ ወከላ ምንም የሚጋጭ ነገር የለውም። ምንም የማይስማማ ነገር የለም። ሁሉም የሚገጥምና የሚስማማ ነው። ምክንያቱም ከማን ነው የወረደው? ይሄ من عند علام الغيوب የነገራቶችን ሁሉ ውስጥ ሚስጥሩን የሚያውቅ የሆነ ጌታ ከሱ ዘንድ ነው የወረደው። በመሆኑም እርስ በራሱ ይጋጫል የሚል አስተሳሰብና ግምት ሊኖረን አይገባም። ታዲያ ወዴት ነው መመለስ የምንችለው? ይሄ የግንዛቤ ጥረት ወይም ያለመረዳት ጉዳይ እንዳለ ወደዛ ነው መመለስ ያለብን እንጂ ይሄ ቁርአን እርስ በራሱ ይጋጫል፣ እዚህ ላይ እንዲህ ይላል፣ እዚህ ላይ ደግሞ እንዲህ ይላል ብለን እርስ በራሱ ልናማታው አይገባም ማለት ነው። ታዲያ ማንን ነው መጠየቅ ያለብን? ዑለማዎችን ነው መጠየቅ ያለብን። ይሄ ደግሞ የሚጋጭ መስሎ ከታየን እንኳን ራሱ ምንድነው ማድረግ ያለብን? ይሄ ከራሴ ከአለመረዳት ሊሆን ይችላል፣ ወይ አልተገነዘብኩት ይሆናል፣ ወይ አልተረዳሁት ይሆናል፣ የራሱ የሆነ ሚስጥር አለውና ዑለማዎችን ልጠይቅ ብሎ ልቡን ነፃ አድርገው ነው መጠየቅ ያለበት ማለት ነው። ስለዚህ ይሄ ረመዳን ማለት የቁርአን ወር እንደመሆኑ መጠን ነብዩ አለይሂ ሰላቱ ወሰለም የቁርአን ወር ለመሆኑ ለማሳየት ከጅብሪል ጋር ሙዳረሳ ያደርጉ ነበር፣ ይማማሩ ነበር። ጅብሪል በየጊዜው በየቀኑ ይወርድና ቁርአን ሙራጃዓ ያደርጋሉ፣ እርስ በራሳቸው ይማማራሉ። ማን ነው? ከጅብሪል ጋር ነብዩ አለይሂ ሰላቱ ወሰለም በአመት በየአመቱ ይመጣ ነበር። መጨረሻው ሊሞቱ አካባቢ መጨረሻ እድሜያቸው ላይ ሁለት ጊዜ መጥቶ ከሳቸው ጋር የቀራው ለሁለት ጊዜ ማለት ነው። እና በዚህ ጊዜ እድሜያቸው እንደደረሰን በዛው አጋጣሚ ምልክት እንደሆነ ተናግረዋል ማለት ነው። እና በዚህ በረመዳን ሁለት ነገሮች ይሰበሰባሉ ማለት ነው፣ ጾምና ቁርአን የሚባለው ማለት ነው። ሌሎች መልካም ነገሮች እንዳሉ ሆነው በዋናነት ግን ከዚህ ከርዕሳችን ጋር ያለው የሚመለከተን ምንድነው? ቁርአንና ጾም አንድ ላይ ተጋጠሙ ማለት ነው። እነዚህ ሁለቱ ደግሞ ሻፊዖች ናቸው፣ አማላጆች ናቸው ነገ የውመል ቂያማ كما قال عليه الصلاة والسلام ማለት ነው። الصيام بالنهار والقيام بالليل ሁለቱም ሻፊዖች ናቸው። ቁርአን አላህ ዘንድ ይቀርብና ምን ይላል? ጌታዬ ሆይ እከሌን እኮ ከንቅልፍ ከልክየው ነበረ እንዳይተኛ እንዲቀራው ቁርአን ሌሊቱ ሙሉ እንዲቀራ አድርጌው ነበርና ጌታዬ ሆይ አማላጅ አድርገኝ ብሎ ይጠይቃል። ማን ነው? ቁርአን ማለት ነው። ጾምም እንደዛው ነው። ጾምም ምን ይላል? ጌታዬ ሆይ እከሌን
ቀን ክፍለ ጊዜ ላይ ከምግብ ከመጠጥ ከተለያዩ ሙባህ ከሆኑ ነገሮች ከልክየው ነበርና ጌታዬ አማላጅ አድርገኝ ብሎ ይጠይቃል። አላህ Subhanahu Wa Ta'ala ሸፋዓቸውን ይቀበላል ነው ያሉት ነብዩ አለይሂ ሰላቱ ወሰለም ማለት። ስለዚህ ሁለት ኢጅቲሃዶች አሉ፣ ሁለት ትግሎች አሉ እዚህ ላይ ማለት ነው። ምንድናቸው እነዚህ? ሲያሙን ቢነሃር ወቂያሙን ቢለይል ማለት ቀን ክፍለ ጊዜ ላይ ጾሞ ይውላል። ሙባህ ከሆነ ከተፈቀደ ነገር ተከልክሎ ይውላል። ይትግል ነው ይሄ ራሱ። በሌሊት ደግሞ ቁርአንን በመቅራት ሶላት በመስገድ ቁርአኑ ላይ እያንዳንዱ እያስተነተነና እያስተዋለ ሲቀራው ይሄም ራሱ ኢጅቲሃድ ነው፣ ትግል ነው ይሄም ራሱ ማለት ነው። እና ሁለቱም ነገሮችን የሰበሰበ ይላል ابن رجب الحنبلي فمن جمع بينهما بين هذين الجهادين ووفى حقوقهما وصبر عليهما وفى أجره بغير حساب. لطائف المعارف بمبالو بوتالاي ابن رجب الحنبلي من إلال رحمه الله تعالى ሁለቱም ነገሮችን ሁለት ትግሎችን የሰበሰበ ይላል። ሁለት ትግሎችን የሰበሰበ ሐቃቸውን የተወጣ እነዚህ ሁለቱን ሕቁቆች ማለት ነው። የጾምም የቂያሙም ማለት ነው። ወሰበረ ዐለይሂማ በእነዚህ ላይ ደግሞ የታገሰና የጸና ሰው ውፈ አጅረሁ ቢገይሪ ሒሳብ ምንዳው ያለምንም ገደብ ያለምንም ልኬት አጅሩ ያገኛል፣ ምንዳውን ያገኛል አለ። ሱብሃንአላህ ኢነማ ይወፋ الصابرون አጅረሁም ቢገይሪ ሒሳብ። ምክንያቱም ጾም ሸህር ሰብር ነው፣ የትዕግስት ወር ነው። መታገስ አላህ Subhanahu Wa Ta'ala የፈቀደለትን ነገር ትቶ የአላህን ውዴታ ለማግኘት ጥረት ያደረገ ሲጾም አላህ Subhanahu Wa Ta'ala ያለ ሒሳብ ምንዳውን ይከፍለዋል ማለት ነው። ይሄ ጾም የረመዳን ኢማን የቁርአን ወር ነው የተባለበት ሌላው ምክንያቱ ደግሞ ሶላት ተራዊህ ነው፣ ቂያም الليل የሚባለው ማለት ነው። ቂያም الليልን በደንብ በመናስተውልበትና በመናይበት ጊዜ ከቁርአን ጋር የተያዘ ቁርአንን ለማዳመጥ ነው አይደል ሶላት ምን ቆመው። ሶላት የራሱ የሆነ የዒባዳ እንቅስቃሴዎች አሉት። ሩኩዑም ስጁዱም ቂራአውም ሁሉም ነገሮች አሉ። በዋናነት ትልቁ እንትን የተደረገው ትኩረት የተደረገው ቁርአንን ለማዳመጥ ኢማሙ ቁርአን ሲቀራ ኢማሙ በሚያነብበት ጊዜ በጥሞና እንዲያዳምጠው ነው። ከዚህ ከሚተላለፈው መልእክት ቁም ነገር እንዲያገኝ ነው። ትልቅ ትምህርት እንዲወስድ ነው። የሚከለከሉት እንዲከለከል፣ የሚታዘዙትን አቅሙ በፈቀደ መልኩ እንዲታዘዝ ነው። በተለይ ደግሞ የሚያሰግደው ኢማም ሆኖ የሚመራው ሰው ቂራአው አነባበቡ በጣም ያማረ ውብ ድምጽ ካለው ደግሞ የበለጠ ውበት ይሰጠዋል ማለት ነው። ለዛ ነው ምን የሚባለው ዘይኑል ቁርአን የተባለው። ቁርአንን አጊጡት ሸልሙት በምንድነው? በጥሩ ድምጽ። ጥሩ ድምጽ ካለ ያኒ አድማጮች ራሳቸው ይማረካሉ። የሚቀራው ነገር ልባቸው ውስጥ በቀላሉ እንዲገባና እንዲመከሩ ምክንያት ይሆናል ማለት ነው። ስለዚህ ተሕሲን التلاوة ደግሞ ቲላዋውን ማሳመር ሙጀወድን ሙረተለን ማለት ነው። بالتجويد والترتيل ማለት ነው። ቁርአኑን በሚቀራበት ጊዜ ምን ይሆናል? ያኒ ይሄ ቁም ነገሩ በሚገባ መልኩ ተፈጻሚ ይሆናል ማለት ነው። ስለዚህ አንዱ እና ትልቁ ይሄ ነው ማለት ነው። ሌላው በረመዳን ቁርአን በብዛት መቅራት ተወዳጅ መሆኑ ነው የሚያሳየው ማለት ነው። ምክንያቱም የነብዩ አለይሂ ሰላቱ ወሰለም ከጅብሪል ጋር አብሮ መቅራታቸውና የቀደምት ሰለፍ ሷሊህ ኋላ ላይ ምናልባት የሚጠቀስ ይሆናል የነበራቸው ኢጅቲሃድ ቁርአንን በምን ያህል ጊዜ ይቀሩት እንደነበረ በምን ያህል ጊዜ ያختሙ እንደነበረ ትልቁ ቁርአን መቅራት የተወደደ መሆኑ ያሳያል ማለት ነው። ቁርአንን በምንቀራበት ጊዜ ደግሞ በተለይ በሌሊት ሲሆን ደግሞ ሌሊት ነው አብዛኛው ቁርአን ሲቀራ በድምጽ አውጥቶ ቁርአን የሚቀራበትም የራሱ የሆነ ሒክማ አለው አይደል? ከሌሊት ጋር ቁርኝነት ስላለው ነው። ለምንድነው? ምክንያቱም አየሩ አካባቢው ከእንቅስቃሴ ረጋ የሚልበትና ልቦችም ሰብሰብ ብለው ነገራቶችን ለማዳመጥ የሚቀርቡበት ጊዜ ነው። ቀን ክፍለ ጊዜ ጩኸት አለ፣ ረብሻ አለ፣ ምን አለ፣ የተለያየ ነገር አለ።
ለማዳመጥ የበለጠ ልብን ሰብሰብ አድርጎ ለማዳመጥ ትንሽ ይከብዳል። ግን ሌሊት ሲሆን ግን በአብዛኛው አይታችሁ ከሆነ አሁን ቂራአ ራሱ ሐታ ሰላት ላይ የሚቀሩት ጀህሪየን የሚቀሩት ቁርአን ራሱ በምሽት ናቸው አብዛኛዎቹ ካያችሁ ማለት ነው። ቀን ክፍለ ጊዜ ላይ ያሉት ሁሉም ሲርያ ናቸው፣ በስር ነው የሚቀሩት። ማታ ክፍለ ጊዜ ላይ ያሉት ካያችሁ መግሪብ፣ ዒሻ፣ ፈጅር ላይ ካያችሁ፣ ቂያም ሌይል ካያችሁ ቁርአን በጀህረን ነው የሚቀራው ማለት ነው። ራሱ የሆነ ግንኙነት አለው። አካባቢው ጸጥታ ይኖራል፣ የልብ ደግሞ የመሰብሰብ ሁኔታ ይኖራል። ጸጥታ ካለ ደግሞ ቁርአን ለማዳመጥ የበለጠ ለመገንዘብ ምክንያት ይሆናል ማለት ነው። ስለዚህ ሐሳቡ ሁሉ ልቡ ሁሉ ሰብሰብ ብሎ ከምላሱ ጋር የሚገጥምበት ሁኔታ ነው። ኢነ ናሺአተ ሌይል ሂየ አሸዱ ወጥአን ወአቅወሙ ቂላ አላህ ስብሓነሁ ወተዓላ ሱረቱ አልሙዘሚል ላይ ኢነ ናሺአተ ሌይል አይ ሰዓተ ሌይል ማለት ነው የሌሊት ክፍለ ጊዜ ይላል። አሸዱ ወጥአን አይ ሙዋጣአተን በይነ አልሊሳን ወልቀልብ ማለት ነው። በልብና በሚቀራውና በልባችን መካከል የምንቀራው ለማዳመጥ እና ለመግጠም ምክንያት ይሆናል ማለት ነው። ወአቅወሙ ቂላ የሚናገሩ ንግግር በቀጥታ ያለምንም ችግር የሚያዳምጥበት ሁኔታ ስላለው ነው ማለት ነው። ስለዚህ ሰብሰብ አድርገን የሚቀራው ቁርአንን ለማዳመጥ የበለጠ ትኩረት መስጠት ይኖርብናል ማለት ነው። ነቢዩ አለይሂ ሰላቱ ወሰላም ቂራአቸውን ያበዙ ነበረ። ሐታ ሌሊት ላይ የሆኑ ሱራዎች አብዝተው ነበር የሚቀሩት። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ እንደገለጸው ከሳቸው ጋር አብሬ ሰግዳለሁ ብዬ ቆምኩኝ ይላል። ሲቆም ሱረቱል ፋቲሃ ቀሩና ሱረቱል በቀራ ጀመሯል። በቀራውን ጨረሱ። ካሁን ሩኩዕ ያደርጋሉ ብዬ ስጠብቅ በቀራ ጨረሱዋል። ከዛ ወደ ሱረት ኒሳ ሄዱ። ሱረት ኒሳም ጨረሱ። አሁን ሩኩዕ ያደርጋሉ ብዬ ጠበቅኩኛል። አለፉ። ሱረት አሊ ዕምራን ቀጠሉ። ሶስት ሱራዎች ሱብሃንአላህ። ስንት ጁዝ ማለት ነው? ወደ 6-5 ጁዝ አካባቢ ማለት ነው። በአንድ ቂያም ማለት ነው። ካሁን ሩኩዕ ያደርጋሉ ብዬ ስጠብቅ ቀጠሉዋል። ሐታ ሀመምቱ ሱእ አለ መጨረሻ ላይ ማለት ምንድነው መጥፎ ነገር እስካስብ ድረስ አለ። ምንድነው ያሰብከው ሲባል ትቻቸው ልቀመጥ ነበር አለ። ያኒ ምንድነው የሚያሳየው? ይሄ ሌሊት ቂራአ ማብዛቱ ተወዳጅ መሆኑ ያሳያል ማለት ነው። ሐታ አንዳንድ ጊዜ አንድ አንቀጽ ብቻ ይዘው እሷን እየመላለሱ የሚያነጉበት ሁኔታም ነበረ ማለት ነው። አንድ አንቀጽ እየመላለሱ ማለት ነው። ልክ ሌሎችም ሰሃባዎች እንደነ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ እንደሚያደርጉት ፈኢዛ ኑቂረ ፊናቁር እያለ እየደጋገመ በጣም ሐታ መግሚ ዐለይህ ራሱን ስቶ እስኪወድቅ ድረስ ማለት ነው። ኢነማ አሽኩ በሲ ወሑዝኒ ኢለላህ የሚለው ነቢዩላህ ያዕቁብ በልጁ በዩሱፍ አዝኖ የተናገረውን ንግግር እሷን እየመላለሰ ራሱ መቀጠል አልቻለም። ኢነማ አሽኩ በሲ ወሑዝኒ ኢለላህ ስሞታዬ ሐዘኔ ማቀርበው ወደ አላህ ነው የሚለውን ትዝ እያለው እያለቀሰ ነበር ማለት ነው። እና ቀደምት ሰለፍ ሷሊሒን በዚህ ላይ የታወቁ ናቸው በቂራአ ማለት ነው። ስለዚህ ለተጥዊሉ ሰላቱ ማስረዘሙ የተፈለገበት ዋናው ምክንያቱ ምንድነው? من أجل تلاوة القرآن ለመቅራት ስለተፈለገ ነው። የቀደምት ሰለፍ ሷሊሕ ረዲየላሁ ዐንሁም አጅመዒን የነሱ ታሪክ ይሄም መስካሪ ነው። ረመዳን ሲመጣ ቤቶቻቸው በለቅሶ ይዋጣል ቁርአን ሲቀራ ማለት ነው። ሐታ ይስማዕ ደዊዩን ከደዊይ ነሕል ልክ የንብ ጩኸት ስትል የሚሰማው ማለት ነው። የዛን ድምፅ ይሰማል ከለቅሶ ብዛት ማለት ነው። ኑር ይሆናል ቤታቸው፣ በደስታ ይሞላል። የሚያስለቅስ ነገር ሲያገኙ ያለቅሳሉ። ስለ ጀነት ስለ መልካም ጀነት ውስጥ ስለተዘጋጀው ጥሩ ነገር ቢሻራውን ሲሰሙ ደግሞ